አይ ፋዘር እንዲያው እኮ ጉድ ነው። እኛ እኮ ድሮ እኮ የከንፈር ወዳጅ ነበረን፣ ግን አግባብ አለው። ይሄማ እንደ እንሽላሊት ግንብ ለግንብ ነው ያዞራት። እንሽላሊት አደረጓት። ላዩ ላይ ወጣችበት። አንተ ወጣችበት? ኧረ ላዩ ላይ ወጣችበት። እናቴዋ ታዲያ ፋዘር አይዋ ወይ ዞሮው ለምን አይቀመጡ? ምን ይወደ አዩ እርሱ አዩ አዎ አይኔን ምን ላድርገው? ላውለው ረሙ ከሚል እኔ ግን ላንተ አዘንኩ። ትውልዱ ግን እንደዚህ እንደባለገ እኔ ታዝቤ አላውቅም እንደዛሬ። ዋናው ነገር እኮ አስተዳደግ ነው ሙከሚል። አንተ ሙከሚል ዋናው ነገር አስተዳደግ ነው። በእውነት ትውልዱ ባልጓል። ግን ምን ይደረግ? መምከርናል። ምን እናርግ? እየቆነጠጥክ ማሳደግ ነው እንጂ ያለብህ ወይ? አዎ ልክ ነው። ያው እኔ ደግሞ ስራ ትቼ እንዴት ስራ ይበላሻል እንጂ እኮ እኔም ያምረኛል እጠብቃለሁ። እንደገና ደግሞ አሁን ልጄ ደግሞ እዛ እያጠናች ነው የሚሆነው። ጁስ ነገር ይዤላት እሄዳለሁ። እንዲያው እኮ ጉድ ነውና አረ ነከሰችው። አንተ ነከሰችው። እኔም ወላጅ ነኝ አይደለ? እነዚህን ልጆች መገሰጽ እፈልጋለሁ። ለወላጆችም ደግሞ እናገራለሁ። ለወለዷቸው ወላጆቻቸው እናንተ ስዶች ምን እያደረጋችሁ? ይሄ የብልግና ስራ ምንድን ነው ማለት? ምንድን ነው የምትሰሩት? ይሄ በእውነት ጋጠ ወጥነት ነው። እንዴት ጋጠ ወጥነት ነው ይሄ? ምንድን ነው